እማዬ የሆነ ጥያቄ ልጠይቅሽ ነበር። የትምህርት ነው? አዎ። ኧረ ወደዛ ሂድልኝ ተይ፣ አባትህ ሲመጣ ትጠይቀዋለህ። እንዴ ምን ሆነሻል? በቀሉ ጠይቀኝ ልጄ። ተይው የሱ ጥያቄ አያልቅም። ይሁን ችግር የለውም። እሺ ሲታጠቡ እስከ ክንድ ሲታረቁ ከሆድ ማለት ምን ማለት ነው እንዴ? በቃ ቀላል ነው። ጥልሽንም ቂምሽንም ስትታረቅ ይርገፍ አርገሽ ተይ ማለት ነው። አንተ እንደዛ ነው የምታደርግባቸውን ጥያቄዎች የታድርገ ነው ለሷ ሲሆን የምጠይቀው። ተይ 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 ተይ፣ ድድብናሽንማ አትደብቂ። በቃ ካላወቅሽ አላወቅሽም ነው። ከእኔ በላይ አውቅሽ ነው እንደረት ምነፊ መጠርጠሩስ። አባባሉን ቅኔውን ሐሜቱን ማሽሟጠጡን ከሆነው ትምህርቱን ግን ለኛ ተይለን። እሺ ለማለ እናንተ አዋ ብርሊየንት እኮ ነኝ። አንቺ አብረን ስንማር ራሱ እንደው አንድ ቀን ደረጃ በልጠሽኝ ታውቂያለሽ? የት የተማርሽውን ሁለተኛ ስንደርስ አይደል እንዲያቋረጥሽው? አንቺ የሚሆነሽ ምንድን ነው? ተይ ተይ ተይ፣ የኛማ እውቀት በዘር ነው። ሰባቱም ወንድሞቼ እኮ እስከ 10 የተማሩ ናቸው። እነሱ ሲማሩ ግን አንቺ ከጎረምሳ ጋር ስትዞሪ ነበር። ዝም በይ አንቺ። ልጄን ራሱ ይወስጂ በኔ ወጥቶ አይደል እንዴ እንደዚህ ጀግና የሆነ? ኧረ እባክሽ አታስቂኝ። የትኛው ጀግንነት ነው? የቤት ስራ ሲሰጠን ራሱ በአንድ አፍታ ነበር እንዴ የምጨርሰው? ተማሪዎች ራሱ የቤት ስራ ስሪልኝ የቤት ስራ ስሪልኝ ነበር የሚሉኝ። አንቺ ታዲያ አስተማሪዎች ራሱ ጥያቄ ሰሌዳ ላይ ጽፉና ነይ አስካሉ ሰሪው ነው፣ ነይ አስካሉ መልሺ ነው። እንደውም የሆነ ጊዜ ክፍል ውስጥ በጣም ከመመላለስ የተነሳ 10 ኪሎ በሳምንት ለመቀነስ ተዳርጌ ነበር። አንቺ አሁን እሷ እድሜዋ ገፍቷል አታስታውስም ብለሽ ቱሪና ፋሽን መዝራትሽ ነው። የምን እድሜ መግፋት ነው? ድሮም እንዲሁ ነበርሽ እንጂ ትምህርቱን ራሱ የታስታውሻለሽ። ንገሩኝ ባይ አከነሽና አንቺ። እንደውም አሁን እሱ ጥያቄ ጠይቀንና ማንጎበዝ እንደሆነ ይልይልናል። እሺ ምን ገዶኝ ጠይቀኝ። እሺ አለባብሶ ቢያርሱ ባረም ይመለሱ። አሁን እንደው ይሄን ጥያቄ ብዬ መመለስ አለብኝ? እሺ ይሁን ጠይቀኝ። አማርኛ ጥያቄ የለኝም ጨርሻለሁ። ጠይቀኝ ዝም ብለህ። ሌላ ትምህርት ነው ግን ጠይቀኝ። እሺ ዋት ኢዝ ዘ ዲፍረንስ ቢትዊን ሌላ የለኝም ምን ላድርግ? እሺ ና ሰማህ እንዴ? ምኑን? የውልህ የና አይን አለም ቤት ቲቪ ተበላሽቶ ልጄ በአንድ አፍታ ሄደና ስርት። አረ ትልቅ ነገር አይደለም። ጎሽ ጎሽ ልጄ እንዲህ ነው። አንቺ ደግሞ እኔ ባስተማርኩ ምንድነው ልጄ የምትይው? ማለት የኔ ልጅ እኮ ነው የሰራው። አረ ለአሁን ሲሆን ልጅሽ ሆነ አይገርምሽም? እሱ የአባቱ ልጅ ነው። 9 ወር ጠብቄ አምጬ ብዬ በወለድኩ አይገርምህም? የእናቱ ልጅ ነው። መልኩን ራሱ እስኪ ቁርጥ እኮ ነው። ልቡ ግን የኔ ነው። እኔ እንግዲህ ከአንቺ ጋር ጭቅጭቅ ተዋት ልጄ፣ ዝም በላት። ወዴት ወዴት? እሱን ወደ አንተ መጠቅለል ነው። ተወው ልጄ፣ እሱን እኔ እሻልሃለሁ። አረ አታስቡ፣ ችግር የለውም። እኔ ሁለታችሁም ነኝ። እንዴ ምንድን ነው? ስልክ አይበራም እኮ ምን ሆኖ ነው? እዝራ ነበር የያዘው ቅድም። አይደለም አባዬ። አባቴን ምንድን ነው ያደረከው? ቅድም ትንሽ ወድቆብኝ ነው። ትንሽ አየሽዋ ልጅሽ የልብ ልብ ሰተሽው ምን እንዳደረገ? አቤት አቤት። ልጄ ስትለው አልነበር እንዴ? ልጅህ ነው እንጂ የሰበረው። የት አውቀዋለሁ? እኔስ የት አውቀዋለሁ? እኔ የምልህ ቅድም እንደዛ ድው ያደረከው ስልኩን ነው? አዎ ጀበናው ላይ ነው የወደቀው። ጀበናውም ልጅህን አሁን ልግደለው? እኔ ልጅሽን ልግደለው? ልጅሽ አትበለኝ። አንቺም ልጅህ አትበኝ። እዝራ ይህ አረንጓዴ ጥለቱን ጥበብህን ልበስ። እሱ ጥበብ ጠቦኛል። አረ ደግሞ ስንት ዓመት ለበስኩት። ሰላም ለዚህ ቤት። አንተ መከረኛ መጣህ ደግሞ። ውይ እንደው በዚህ ቀን እንኳን ቢቀርብህስ። ልጆች እንዴት ናችሁ? ደህና። ምን ፈልገህ ነው የመጣኸው? እንዴ አይባልም። አሁን በአውደ ዓመት ወንድሜን እንኳን አደረሰህ ማለት የለብኝም? አልቀረብህም። አውደ ዓመቱን ልታበላሽብኝ ነው እንጂ የመጣኸው። አንተ ካልክሽ በለው። ቆይ ወዴት ነው? ልቀመጥ ነዋ። በቀሉ ዶሮ ሰርተሻል አይደል? አዎ። እንዲህ መጠጥ እየሸተትክማ ቤቴ አትቀመጥም እንዴ? ምን ሆነሃል? ተይኝ አንቺ። ዝም በለው እሱ። ልጄ ተቀመጥ። እሺ። ውይ አንቺ እኮ ነሽ አበላሸሽው። ኧረ አይባልም። አንተ ሰውዬ ተወኝ፣ ደሜን አታፍለው። እሺ ዳንኤል። እዝራ ነው ስሜ። ውይ የኔ ነገር እረሳለሁ እኮ። አዎ። ስንተኛ ክፍል ደረስ? 10። ቆይ ልገምት፣ 5ኛ አይደል? አይ 12 ነኝ። ኧረ እባክህ ፓፓ። በቃ የዘንድሮ ልጆች እኮ ይተኮሱታል። ይሄኔ እኮ ያኔ ደቤን አግብተህ ቢሆን ምን እንደሚፈጠር አስበው። ምን አባሉ የምትቀባጥረው አንተ? ደቤ ማናት? እኔ እንጃ። ተጠምብዟል እኮ የሚያወራውን የማያውቅም። በእውነት አርጅተሃል። አብሮ አደግ ጓደኛህን ረሳሃል። አንተ ሰውዬ አፍህን ዝጋ። አብሮ አደግ ጓደኛ እንዳለህ አላውቅም ነበር። አረ ዝም ብሎ ነው። እንደውም የሆነ ጊዜ ምን ብሎ እንደገጠመላት ታውቂያለሽ? ይበቃል፣ ውጣልኝ ከቤት። ቆያ ግጥሙን ልበልላት። ውጣልኝ። እሺ ወገኖቼ ጉዲውልኝ። በባል ምድር ወንድሜ ከቤቴ ውጣልኝ ብሎ አባረረኝ። ምን ነው ባሉን እንኳን ቢያሳልፍ አይዞን ከኛ ጋር ታሳልፋለህ። አዎ ታሳልፋለህ። ለካ ይሄ ቤተሰብ ስኩንኩን ነው የሚባለው እውነት ነው። አቤት ግፍ። ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? እማዬ አልገባኝም። አረ ሐኪም ቤትማ እንዳትሄጂ እኮ ጭራሽ ሌላ በሽታ አገኘ እንደሚሉት። እኮ ችግሩ እኮ እሱ ነው። ምንድን ነው? ወይኔ ፈጣሪ ሆይ። አይ አንቺን አይደለም ቀጥይ። ልምጣ። ሂሽ
እና ታዲያ ምንድነው? አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ወይ ምንታኔ እስኪ ተነሻገሽ። ምንድነው? ተነሺ። ጫቤት እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቃዎች እያነሳን ካላሳየናት መቼም አይገባንም። እንዴት? ዝም ብለህ አንዱን እቃ እያነሳክ ይሄን ነው ወይ ፈለግሽው በላት። እሺ አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይሆን ትክክል አይመስለኝም። ይሄን ነው ይሄ ነው ውሃ ነው። የውልሻው እንደናቀሽ ጠጭበትና ጥቅልል ብለሽ መተኛት ነው። አረ ሶፋው ወጥ ነክቶታል፣ ጥረጉት ነው ያልኳችሁ። አንተ ግን ከተገናኘን ቆየና። አዎ ቆይ፣ ለምን አንዳንዴ አትመጣም? እሺ የዝራ በቃ ና እንሂድ። ትንሽ እንቆይ። አይ እየመሸ ነው እንሂድ። አረ እማዬ ትንሽ ተነሳ። በቃ እኛ እንሂድ። ቆይ እስከ በር ልሸኛችሁ። አረ ተቀመጫ አያስፈልግም እንዴ? ምን ሆነሻል? እሺ ካልሽ ቻው፣ በቃ ሌላ ጊዜ እንገናኛለን። እሺ ቻው፣ በቃ እኔም የምሄድበታለሁ። እንግዲህ ጉዳዩን እንደተነጋገር ነው። አዎ በአስቸኳይ ነው ማስጨርሰው። ጎበዝ፣ ስብሰባውንም ቶሎ የስብሰባው ነገር እንኳን ምንም አልገባኝም። እንዴት? ምኑን ያልገባሽ? ያጠፋችሁ እኮ ሺ ትርገጥ ነች አይደል? እኛም መሰብሰብ ምን አስፈለገ? እሱን እንኳን ነገ ቤትሽ ስመጣ እነግርሻለሁ። እውነትሽን ነው። መቼም የኛ ወሬ ከተጀመረ አያልቅም። ደህና ሁኚ። እሺ ተይው እባክሽ። ለነገሩ አሁን ልንገርሽ። እሺ ይኸውልሽ እነሱ እኮ ገና ጥፋተኛው ማን እንደሆነ አላወቁም። አረ እባክሽ። ታዲያ ገና እኮ ሁሉንም እንመረምራለን ነው የሚሉት። እኔማ እናገራለሁ። እማዬ እንውጣ። ምኑን? እንደ አምስቱንም ኩባያ ሺህ ትርገጥ እንደሰረቀችው ነዋ። አረ ታያት እባክሽ፣ ለአንቺም ድካም ነው። እሺ ሁሉም ይቅር። እንዴት ሰው ያ ሁሉ ሀብት እያለው ከእድር ቤቱ 5 ኩባያ ይሰርቃል? ወይ ይኸውልሽ እንደውም የሆነ ጊዜ ምን አለች? ከኔ ሱቅ ዱቤ ወስዶ ራሱ የሚሞት ሰው ካለ ከዝንብሩ ላይ ቆርጣለሁ አትልልሽም? አረ እሷስ ወይ ታዲያ የተከራዩንስ ነገር እንዴት አደረግሽ? ጥሩ ላይ ነው። እኔ የምልሽ የዛሬ 7 ዓመት ትኖሪበት የነበረበት ቤት ጎረቤቶች በሕይወት አሉ እንዴ? እኔ እንጃ መሰለኝ። እዚህ ሰፈር ግን ስለሚጣለው ቆሻሻ ተሰብስበን ማውራት አለብን። አዎ እውነትሽን ነው። ቅማያቶችሽ ግን በስንት ዓመተ ምህረት ነው ያረፉት? ያኔ ልጅ እያለን ግን ትዝ ይልሻል? ሾላ እየለቀመን ስንበላ እንዴት ትዝ አይለኝም? አንቺ የላይ ሰፈር ያለው ትልቁ ዛፍ ተቆረጠ አይደል? አረ እባክሽ ተቆረጠ። እዝራና በቃ እንውጣ። የውልሽውን ተነስተን እስክንወጣ ድረስ ተመልሶ ተቀምጦ ጭራሽ ተኝቶልሻል። እዝራ አቤት። ተነስ እንሂድ። እሺ ፈጣሪ ወይ በስተመጨረሻ ስንት ሰዓት ሆነ? ነጋ